ሰንበት ትምህርት ቤቱ እያደገ ነው ሄደው ሰው እየተካን ነው የመጣው። በቃ አሁን ደግሞ የበለጠ እንዲህ አይነት ሐሳብ የሚያመነጭ ወጣቶች የተሰባሰቡበት ነው። እናንተ ወጣቱ ናችሁ፣ እያገለግላችሁ ነው። እንግዲህ በወጣትነታችሁ ዘመን ያገለገላችሁት ነገ ለሚመጣው ትውልድ የሚተርፍ ነው። እኛ ያገለገልነው ለእናንተ ያንን ይዘን አቆይተናል። እንግዲህ አሁን ያለው አዳራሽ የታሪክ አካል ባልሆን የዚያኛው አዳራሽ ግን የታሪክ አካል ነበሩ። ስለዚህ የዚያኛው የታሪክ አካል ሊሆን ነው እንትኖች ይሄኛው እንዲሰራ አስረክበናል። አሁን ያለው ደግሞ እናንተ መጪው የሚገለገልበትን ደግሞ የተሻለ ነገር ማስረከብ ይጠበቅባችኋል። ይሄ ደግሞ አሁን ያላችሁት ተወጡት የሚባል አይደለም። ይሄ አዳራሽ የማንም አይደለም፣ ኃላፊነቱ የሁላችን ነው። ከኔ ጀምሮ ነው። እዛ ሰንበት ትምህርት ቤት ያደገ በተለይ እዛ ቤተክርስቲያን ውስጥ ደብረ ሎናን መድኃኔዓለም ያደገ ብቻ ሳይሆን ያ ሰንበት ትምህርት ቤት መሰረት ሆኖ ስላሴ፣ ለወይብላ ማርያም፣ ለሌሎችም አብያተ ክርስቲያናት፣ ለመንበረ ንግሥት፣ ለመንበረ ብርሃን መሰረት የሆነው እሱ ነው። ሁሉም ተሞክሮ እየመጣ የሚወስደው እዚያ ነው። እየተማረ የሚሄደው ከኛ ነው። ይህ አዳራሽ አሁንም ለሁሉም የሚሆን አዳራሽ ነው ብለን ነው የምናስበው። ስለዚህ ደብረ ታቦር ከተማ ውስጥ ተወልዶ በክርስቲያናዊ ሕይወት ያደገ ሁሉ የሥላሴ ልጅነት የተቀበለ ሁሉ ጠጠር ጣል ማድረግ ይጠበቅበታል። የሰንበት ትምህርት ቤት አባላት አይደለም፣ በስመ ሥላሴ ልጅነትን አግኝቶ ከእግዚአ ዓለማት ሥላሴ ልጅነትን አግኝቶ የሚኖር ሁሉ በሕይወተ ሥጋ ያለ ሁሉ የራሱን አሻራ ማሳረፍ አለበት። የታሪኩ አካልም መሆን አለበት። ምክንያቱም የሚገነባው ዘመናዊ ሁለገብ አዳራሽ ነው። ዘመናዊ ሁለገብ አዳራሽ ስንገነባ ለነኝ ሁሉ አብያተ ክርስቲያናት የሚያገለግል ነው። ታላላቅ ጉባኤዎች የሚካሄዱበት ነው። በተለይ ክርስቲያናዊ ጉባኤ የሚካሄዱበት፣ የሰንበት ትምህርት ቤቶች አንድነት የሚጠናከርበት ነው። ስለዚህ ይህን አዳራሽ ለመስራት ከሁላችን ብዙ ነገር ይጠበቃል። የድርሻችን ማበርከት አለብን እና ሳንሞት እንደሌሎቹ ሳንለይ የታሪኩ አካል መሆናችንና አሻራ ማስቀመጣችን ለኛ እድል ነው እና እንደ በጎ እድል ወስደዋለሁ። ስለዚህ እንደ በጎ እድል ስለምወስደው አድማጭ ተመልካቾቻችን በዝምታ የምንተው ነገር አይደለም። ስለዚህ ሁላችንም የድርሻችን ማበርከት ይጠበቅብናል። ምንም እንኳ አሁን ኑሮ ከበድ ያለ ቢሆንም ግን የድርሻችን ማበርከት ይገባል ብዬ አስባለሁ።